ሰላም ሰላም ቤተሰብ እንዴት አመቻችሁ? ዛሬ እግር ኳስ ተመልካቾች ሁላችሁም ዛሬ ፈታ ነው ያልኩት፣ ፈታ ዘና ነው ያልኩት በዛሬው ጨዋታ። በስመ አብ የገመትኩትን እንደውም የጠበኩት ሳይሆን ከጠበኩት በላይ ኒውካስትል ሲቲን ቢያንስ ነጥብ ያስጥለዋል የሚል ግምት ነበረኝ። ቢያንስ ማሸነፍ በጭራሽ የማይታመነው አላሰብኩም። እውነት ለመናገር ግን ነጥብ ያስጥለዋል ግምቴ ነበረ፣ ግን ከገመትኩት በላይ አድርጎ አሳየኝ። ኒውካስትል ዛሬ የሚገርም ጨዋታ ተጫወቱ። የሚገርም ጋርዲዮላ ግን ይሄ ጨዋታ ወደ እብደቱ ነው ምናምን ነገር ይጀምራል፣ ትክክለኛው ጨዋታ ከዚህ በኋላ ነው ምናምን እያለ ሲፎግር ነበር። ይሄ ፎጋሪ ተፎገረ። ዛሬ ደከመው ሊበዛ መጥመጦ ሰዶ ዛሬ ተለጠለጠ። የሚገርም ጨዋታ የሚገርም። ሊቨርፑልም እንደዚሁ ዛሬ ተሸነፈ በሜዳው። የሊቨርፑል የሚያስገርም ነው። ጭራሽ በደካማው ኖቲንግሃም ፎረስት አንፊልድ ድረስ ሄደው እንዲህ አይነት ጨዋታ ማሳየት ለኔ በጣም ነው የገረመኝ። እውነት ለመናገር በጣም ነው። የአሰልጣኝ ግን የሚችል አይመስለኝም። የአሰልጣኝ ለሊቨርፑል ካልተወገደ በጣም ከባድ ነው የሚሆነው ቀጣዩን ሁሉ። እኔ በጣም ያሰጋኛል። ይህ ሰውዬ የሚገርም ሰው ነው። የሚገርም ደካማ አሰልጣኝ ነው። ግን ደስ ብሎኛል። እኔ ዛሬ በጣም ተደስቻለሁ። በጣም ሚስጥሩ ለራሴ ነው። አርሰናል ደግሞ ነገ ደርቢውን ካሸነፈ በቃ ወደ 7 ነጥብ ከፍ የሚያደርግበት ቀን ይሆናል ማለት ነው። እርግጠኛ ነኝ ዛሬው ጨዋታ እንደዚህ እያየ ነገ ይሸነፋል ብዬ አልጠብቅም። አርሰናልም ያሸንፋል የሚል ግምት ይኖረኛል የነገውን ጨዋታ። ሰላም አዳር ቤተሰብ፣ ደህና ደሩ።